ይህን ቪዲዮ ክሊክ አረጋችሁት ዩቱብ ኦቶሜሽን ጀምራችኋል ማለት ነው። ዩቱብ ኦቶሜሽን ተማራችሁ አወቃችሁ፣ ከዛ ላይ በራሳችሁ ሞክራችሁ፣ ከዛ በኋላ ቀናት ሳምንታት ኮንስታንትሊ በመልቀቅ ቪው አገኛችሁ። ቪው አግኝታችሁ ከዛ በኋላ ደግሞ ክራይቴሪያውን አለፋችሁ። ክራይቴሪያውን ስታልፉ አፕ ላይ ነው ስትሉት ቢውልድ ቻናል ሂስትሪ የሚል ነገር መጣ። ከዛ ነው ስታነቡት 2 ወራት ጠበቁና ቻናል ሂስትሪ ይኖራችኋል አላችሁ። 2 ወር ጠበቁ፣ 3 ወርም ጠበቃችሁ። አሁንም ግን ከዛ ሁላ ቪው ልታገኙት የሚገባው እያገኛችኋለን። ለምን ሞኔታይዝ በምክንያት ቢውልድ ቻናል ሂስትሪ እያለ እንግዲህ ወሰኔ እሱን እንዴት ፊክስ እንደምታደርጉት አሳያችሁ። ሰላም እያሱ ነኝ። ይህ ደግሞ ነቅ ኤጀንሲ ነው። ነቅ ኤጀንሲ እኔ የተረዳሁትን ያየሁትን የገባኝን ለእናንተ ማስተምርበት ቻናል ሲሆን ቻናሉን ሰብስክራይብ ማድረግ በቂ ነው። እንደ ሌሎቹ ዩቱበሮች ኮርስ ገዛሉ እናንተ ብቻ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቴሌግራሚንም ጆይን አድርጉ። የሚያጋጥማችሁ ቢልድ ቻናል ሂስትሪ ሁሉንም ክራይቴሪያ ገብቶ ጨርሳችሁ የሚመጣ ችግር ልክ አፕላይ ነው ስትሉት ቻናል ሂስትሪ እንዲኖራችሁ ይገባዋል ይላችኋል። ተስፋ መቁረጥ ይመጣል። ታገኙት የሚገባው ብር አታገኙትም። እኔም ይህንን ሳገኙ በጣም ብዙ ቪዲዮዎች አይቼ የሰራልኝ ክራይቴሪያችሁ ሲያልቅ እንዴት መጀመሪያ ማስተካከል እንችላለን ካላችሁ መጀመሪያ ሴቲንግ ትገባላችሁ። ከዛ በኋላ ቻናል ላይ ፊቸር ኤሊጂቢሊቲ ይላል። ይሄ ኢትዮጵያ ውስጥ ይኸው የምታዩበት ቪዲዮ የምታዩበት ቻናል ስለሆነ እንደዚህ ኢኔብል የሆነ ማለት ነው። ከዛ በኋላ እዚህ ጋር ቻናል ሂስትሪ ይላል። ይሁት ቻናል ፎሎ አወር ኮሚኒቲ ጋይድላይን ቱ ቢልድ ቻናል ሂስትሪ ይላል። ዚስ ዩዥዋሊ ቴክስ አፕ ቱ 2 months ይላል። ግን እዛ የውጭ ሀገሩ ላይ አይመጣም፣ ጭራሽ አይመጣም። ቻናል 2 ወር 3 ወር ጠብቄ እኔ ሳይመጣልኝ ሳይሰራልኝ ብዙ ብር ማለት ነው አምልጦኝ። ለዛ ነው ይህንን ቀድማችሁ ይዋችሁ ከማለት በፊት ይህ እንደዚህ 3ቱ ኢኔብል እንዲሆን አለበት የምላችሁ። እንግዲያውስ መፍትሄው ላሳያችሁ። እንደዚህ ሁላችሁም የምትለቁት አብዛኛው ሾርት ነው አውቃለሁ። በሾርት ነው ሰብስክራይበር የሚገኘው። እኔ የምሰራው ሾርት ነው፣ ግን በኋላ ፕራይቬት የምታደርጉት ማለት ነው። ቪዲዮ ስሩ እንደዚህ 5 ደቂቃ 8 ደቂቃ 4 ደቂቃ ቢሆን ስሩ። ሾርትን ኮምፕሌሽን አድርጋችሁ መሆን ይችላል። አንድ 10 ቪዲዮ ስሩ። ዝም ብላችሁ በአንድ ቀን 10 ቪዲዮ ስሩ እያልኩ አይደለም። እንደዛ ይሰራ ሞክሬያለሁ። ግን ያላ እንደ ትክክለኛ እንደ እውነተኛ ሰው አድርጋችሁት በቀን 1 ቪዲዮ በ2 ቀን በ3 ቀን እያደረጋችሁ በቃ ሂውማናይዝ ለማድረግ ማለት ነው ለቀቁ። ዘረበሱ ይሰራል ለአንዳንዶቻችሁ። ሌላኛው ደግሞ ኮሚኒቲ የሚባል ነገር አለ። ኮሚኒቲ ይሄ ማለት አሁን ይሄ ቻናል ኮሚኒቲ የለው እዚህ ጋር ተርኖ ማይ ኮሚኒቲ የሚላለ እስች ጋር ማለት ነው። እሱን ታበሩታላችሁ። የውጭ ሀገር ቻናል ስለ ውጭ ሀገር ቻናል ኦቶሜሽን እየነገርኳችሁ ያላት እሱ ላይ ታበሩታላችሁ። ስታበሩት እዚህ ላይ ኮሚኒቲ ካላችሁ ማለት ነው በቃ ተከታታይ ካላችሁ እንዲጻጻፉ ልክ እንደ የራሳችሁ ቴሌግራም ቻናል በሉት ኮሜንት ያደርጋሉ ተጻጻፉ። እንደዛ ሲሆን እውነተኛ ሰው እንደሆናችሁ የሚያሳይ። የሁሉ ችግር የሚመጣው ቦት ናቸው ብሎ ስለሚያስብ ነው። በቃ በቦት ራን የሚደረግ ነው ትክክለኛ አይደላችሁ ብሎ ስለሚያስብ ነው ቻናል ሂስትሪ ያለ እንደዚህ የሚያዘጋችሁ ማለት ነው። ይህ 2286 ሰብስክራይበር ያለው ቻናል 4200 ቪውስ አለው። ዋች ታይሙ ትንሽ ነው በሾርት አልፎ፣ ግን አፕ ላይ ስትሉት ይሄ መጥቶበት እዚህ ላይ የለቀቀው ማለት ነው። ሌላኛው ደግሞ ይህ ሁሉ ቪው አለው፣ ይህ ሁሉ ሰብስክራይበር አለው። ዋች ታይሙ ጨርሷል። ከመጨረስም አልፎ 10,000 ገብቷል። 4,000 ነው የሚያስፈልገው እንግዲህ እንደምታውቁት። ግን አልፎ አሁንም ግን አፕ ላይ ሲለው ያው ቢልድ ቻናል ሂስትሪ ጋር ያዝቀዋል። ይህ ችግር ከመጣባችሁና እንዳይመጣባችሁ ይህንን ቪዲዮ እየሰራል። ይሄ 100% ይሰራላችኋል። 100% ማለት ነው። አሁን እኔ ከፈትኩበት ነቅ ኤጀንሲ ይሄኛው ኢሜይል ብለር ተደርጎ ላይ ይታያችሁ። ግን ይሄኛው ኢሜይል ከኢትዮጵያ ጋር አሶሺየትድ የተደረገ ነው ይለኛል። አሁን ይህንን ለመቀየር እዚህ ጋር ሰሌክት ካንትሪ ይለውና እናንተ የምትሰሩት ቪዲዮ የምን ሀገር ማለት ዩቱብ ኦቶሜሽናችሁ ለምን ሀገር ነው የምትሰሩት? ዩኬ ከሆነ ዩናይትድ ኪንግደም ትሉታላችሁ። ዩኬ ትነኩታላችሁ። ከዛ በኋላ ይሰራል ማለት ነው። ሊቭ ወርክ ኦር ስተዲ ኒር ቴሪቶሪያል ቦርደር ምናምን አለ። አይ ወርክ ስተዲ ምናምን እኔ ግን ይሰራልኝ አይ ትራቭል ኦፍተን እና አይ ሼር ማይ ዲቫይስ ዊዝ አዘርስ የሚለው ይሰራልኝ። ግን በአንድ ይሰራላችኋል ማለት አይደለም። ባይዘ መጀመሪያ ይሄ የምትጠቀሙ አሁን እየተጠቀማችሁበት ያለው ኢሜይል ማለት የውጭ ኦቶሜሽን የከፈታችሁበት ኢሜይል ስልካችሁ ላይ ሲም ያለበት ስልካችሁ ላይ ካለ አውጡት። ከዛ ሎግ አውት አድርጉት።
ሳይን አውት ማለት ነው አርጉት፣ መውጣት አለበት። ከዛ በኋላ መቼስ የምታዩት ቪዲዮ የውጭ ሀገር ነው ብዬ አስባለሁ። በቃ ውጭ ሀገር እንዳላችሁ ማወቅ አለበት። ኢሜሉ የውጭ እንደሆነ ማለት በኢትዮጵያ የከፈታችሁ ኢሜሉን በኢትዮጵያ የከፈታችሁት ነገር ካለ ደልቱት፣ በቃ አጥፉት። ከምንም ጋር እንዲገናኝ ማድረግ የለባችሁ። እሱን ደግሞ ታውቃላችሁ። ፕራይቬሲ ላይ ገብታችሁ ኮኔክትድ የሚል አለ፣ እሱን ነክታችሁ ማጥፋት። ከዛ እሱን ካጠፋችሁ በኋላ ነው ሰሚት የምትሉት። ካለበለዚያ ገና በሶስት ሰዓት ባልሞላ ጊዜ ውስጥ ዲናይ ብሎ ይመጣላችሁ፣ ኢሜይላችሁ ላይ ይገባላችሁ። ግን እሱን አስተካክላችሁ የውጭ አካውንት እንደሆነ አሳመናችሁት። ቪዲዮ የምታዩት የውጭ ከሆነ ዩቱብ ላይ አድ ይመጣላችሁ ከሆነ የውጭ ምናምን ማለት ነው በቃ ይሰራል። ቪፒኤን መጠቀም የግዴታ ነው። አብዛኛው ችግር የለውም ቪፒኤን ምናምን ነው፣ የግዴታ ነው መጠቀም አለባችሁ። ከዛ ላይ ይህንን አድርጋችሁት ሀገራችሁ ወደ ዩናይትድ ኪንግደም ወይ ደግሞ ወደ ዩኤስ ብቻ እናንተ ወደፈለጋችሁት ከተቀየረ በኋላ እንደዚህ አይነት ነገር ይመጣላችኋል ማለት ነው። ቪዲዮ ቬሪፊኬሽን፣ ቫሊድ አይዲ፣ ቻናል ሂስትሪ የሚል ማለት ነው። ይሄ የውጭ ሀገር አካውንት የሚሰራበት ማለት ነው። አውቶሜሽን የሚሰራበት አካውንት። አሁን ይህን ቪዲዮ ቬሪፊኬሽን ትነኩትና አክሰስ ፊቸር ትሉትና ይመጣላችኋል ቪዲዮ ማለት ነው። ልክ እንደ ኬዋይሲ ሲሰራ እንደምትሰሩት ቪዲዮ ይመጣል። እሱን ቪዲዮ እንድሰራላችሁ ከፈለጋችሁ ትንሽ ናት፣ ሾርት ናት፣ እሷን እናደርጋለን። ከዛ በኋላ ይሄ በሁለት ሰዓታት ውስጥ ኤሊጅብል ይላል ማለት ነው። እኔ አሁን ለምን እንደጠፋ አላውቀውም፣ ግን ቀላል ቪዲዮ ቬሪፊኬሽን አደርጋለሁ። ከዛ ወይ ደግሞ ቫሊድ አይዲ ያሳያለሁ። በኢትዮጵያ ስራ ስራ ትራላቅ ለምን ቪዲዮ ሁሌ ስለሚሰራ ማለት ነው። እንግዲያውስ ይህን አድርጋችሁ ካልሰራ ሁሉም ጥያቄ ጠይቁ። በተለይ ደግሞ ኮሜንት አድርጉ። ኮሜንት ላይ ካልመለስኩኝ ምናልባት ካልመለስኩኝ ቴሌግራም ላይ ነቄ ጄምስ የሚለው ቻናል 49 ሰብስክራይበር አለው። ምናልባት እናንተ ስታይ 50 ሞልት ይሆናል። እሱ ላይ ታችሁ ዲስከሽን በመንካት ጻፉልኝ፣ እመልሳለሁ። እንግዲያውስ የዛሬው ቪዲዮ ይህን የሚመስል ነበር። ሰብስክራይብ፣ ላይክ በማድረግ አበረታቱ።